አሁን የመጨረሻ ጊዜ ነው የማሳያችሁ ማለት ነው። እና የጉንፋን ከረሜላ እንዴት እንደሚሰራ አሁን የመጨረሻ ጊዜ አሁን የግሪፕ ታይም ምናምን ስለሆነ አንዳንድ ሰዎች በቀላል ዘዴ ገና ሲጀምራችሁ በዚህ እንደ ቤታችሁ ነው። እንግዲህ አሁን እኔ ቤተሰብ ስለሆነ በርከት አድርጌ ነው ስኳር ማድረገው። እናንተ 2 ካረጋችሁ ነው 4 ማንኪያ ካረጋችሁ 1 ማንኪያ የሎሚ ማለት ነው የምታደርጉት። ስምንት ካደረጋችሁ 2 ሎሚ ማለት ነው። ሎሚ የቆምጣጤ ነው። ስኳር 8 ስላደረኩኝ 2 ሎሚ ማለት ነው። ከዛ ካኔል ነው 4 ከሆነ 1 ማንኪያ ካኔል ማለት ነው። ቁሩፉድ እንደማለት ነው። የትንሿ ካኔል እኔ 2 ነው ማድረጉ። ለምን 8 ስላደረኩ ማለት ነው። 4 ከሆነ 1 2 ከዛ ጅንጅብል ነው የተፈጨው ጅንጅብል። እሱም 4 ከሆነ 1 ነው፣ 8 ከሆነ 2 ማለት ነው። አሪፍ መድኃኒቶች ናቸው። ከዛ ታደባለቁታላችሁ እስከ ስኳሩ እስከሚቀጥ ድረስ እንዳለ እያንዳንዳቸው እስከሚብላሉና መድኃኒት እስከሚሰሩ ማለት ነው። ደግሞ ሲጣፍጥ ማርያም ደግሞ ይጣፍጣል። ከመድኃኒትነቱ ባሻገር መጣፈጡ ነው አሪፍነቱ። ቢያንስ 10-15 ደቂቃ እንትን ማለት አለባችሁ። ማዋሃድና መቅለጥ አለበት እና ሰዓቱ ደግሞ በጣም እንትን ማለት የለበትም ማለት መብዛት የለበትም። እኔ አሁን 3 ነው ያደረኩት። ያው እንደ እናንተ በጋዝ ከሆነ ደግሞ ጋዙ ቀንሳችሁ ማለት ነው። አያችሁ እንዴት እንደሚሆን አላያችሁ። ያ ይታያል ከለሩን ካኔሉን እንደዚህ የሚያጠቁረው። ከዛ ጅንጅብሉ ሎሚው ምናምን እነዚህ ነገሮቹ ከስኳሩ ጋር ሲደባለቁ ነው መድኃኒት አሪፍ። በቃ ልክ እስቲ ሳል ዛሬ የሚያስሉ 6 ዓመት ልጆች 5 ማለት ነው ከረሜላ መብላት የሚችሉ ልጆች ሲሰጧቸው ዲጃ ከረሜላው የማቃጠል እንትን አለው ትንሽ ጉሮሮ። ለምን እንትኑ ጅንጅብሉ ካኔሉ ማለት ነው ጉሮሮ ያለው ቫይረሶችን ነው የሚገለው። እና በቃ ምንም ነገር እኮ ጉንፋን ከተያዛችሁ በአንድ ቀን ይህንን አብሶ ሰርታችሁ ፍሪጅ ውስጥ የምታስቀምጡ ከሆነ እኔ አሁን ጨርሼ ነው። ለምን አሁን ደግሞ ትንሹ ልጅ አጋጣሚ ትምህርት ቤት ነው መሰለኝ ሲያስል ሰምቼው ነው ለሱ በቃ በሱ የተነሳ ያው ቤተሰብ እንዳለ ይጠቀማል ማለት ነው። አንድ ሰው ከተያዘ ሁላችንም ነው ማቅመሳቸው እዚህ ቤት ውስጥ ያሉት ሁሉንም ማለት ነው። ጉሮሮ ላይ ነው ግድል የሚለው እኔ ሞታው የምሰራበት
በዚህ ነው በዚህ ማለት ነው። ለምን ከዛ በኋላ ሲቀልጥ ምን እንደሚመስል አሳያቸዋለሁ ማለት ነው። ለምን እንደዚህ የምታቆዩት ስኳሩ ቶሎ አይቀልጥም፣ የመቅለጥ ባህሪ የለውም። ስኳሩ ደግሞ ካልቀለጠ የመፈረካከስ ባህሪ ያለው ከረሜላነቱ እንትናውን በቅርብ ጨርሽ ነው እንጂ ከረሜላውን ባሳያቸው ደስ ይለኝ ነበረ። እንትን አለ ማለት ነው። ቀለጠ ያ ቀስ ቀለጠ ላሳያቸው። ከቀለጠ በኋላ እንደዚህ ነው አለኝ እንትን መምጠጫው፣ ግን ከሱ ጋር ግራ ሲያጋባኝ አልከርምም። በቃ ይበቃዋል። የራሱን የከረሜላ ቅርጽ ይዞ ነው የሚወጣው ሲደርቅ ማለት ነው። እና ያላችሁ አንዴ ትንሽ ካሳያችሁ በኋላ አጠፋዋለሁ። በዚህ አይነት የላችሁ አለ ከረሜላ በብዙ አይነት መስራት ይቻላል። በኦራንጅ የኦራንጅ ከረሜላ መስራት ትችላላችሁ። የሎሚ ከረሜላ፣ የተለያዩ ከረሜላዎችን መስራት ይቻላል በተለያየ ነገር ማለት ነው። እና በቃ አሁን ይህን እየሰራችሁ እባካችሁ ኢትዮጵያ ያላችሁ እዚህም ሀገር ያላችሁ ሰዎች ካሉ ሳትንቁ ይህን ሰርታችሁ ተጠቀሙ እና ሪዝልታውን ታያታላችሁ። ሌላውን ደግሞ የጉንፋን በሹሩፕ መልኩ ምናምን ብዬ ያልኩትን በቲክቶክ ወይንም በዩቲዩብ ላይ አሳየቻችሁ ለቅቄዋለሁ። ያው ብዙም ተመልካች የለውም፣ ግን ቢሆንም ተጠቀማችሁ ለእናንተ አሪፍ ነው። በቃ እናንተ ከተምራችሁ ከተገለገላችሁበት አሪፍ ነው። ናቹራል በናቹራል ራስን ማከምን የመሰለ ነገር የለም። አሁን የምነግራችሁ ምንድነው ይላችሁ፣ ይሄ አሁን በስኳር ስለሚሰራ አሁን ለምሳሌ ስኳር በሽታ ምናምን ያላችሁ ሰዎች ይህን መጠቀም አይችሉም። እነሱ ምናልባት ያ በቆምጣጤ በጅንጅብል እና በካኔል እና በማር የሚሰራው እሱ በሱ ማርም ሳያስገቡ በሱ መጠቀም ይችላሉ። በቃ እና ይሄው እንደዚህ ነው ማለት ገና እሰራዋለሁ፣ ግን ለእናንተ ላሳያችሁ ብዬ ነው። ዛሬ ደግሞ ሳሙና ሰርቼ ያስቀመጥኩት ይሄው ይሄ የኒም ሳሙና ነው። የኒም ሳሙና ማለት ለቆዳ ባለፈው ለቄው ነበር ሳሙናውን። ይሄ ዛሬ ነው የሰራሁት እና ይሄ ለብጉር ላላቸው ለሚያሳክክ ቆዳ ምናምን ለብዙ ነገሮች መድኃኒት ማለት ነው። በአትክልት ነው የሚሰራው። አመሰግናለሁ።